ብጉር የወጣቶች ችግሮች አይደለም። ብጉር በየትኛውም የእድሜ ክልል ይከሰታል። በ30ዎቹ በ40ዎቹ ከዛም ከፍ ብሎ ባለው ይከሰታል። አዋቂዎች ላይ የሚከሰተው ብጉር 15% ብቻ ነው። ወጣቶች ላይ ብጉር እንዲከሰት የሚያደርጉ ምክንያቶችን እንመልከት። የመጀመሪያው ምክንያት ምንድነው? የሆርሞን መዛባት ነው። ሁለተኛው ነገር ስትረስ ወይም ጭንቀት ነው። ሶስተኛው ነገር ደግሞ ቆዳ ላይ ያሉ ትንንሽ ክፍተቶች አሉ። እነሱ በቅባታማ ወይም በወዝ ሲሸፈኑ በተለያዩ ህዋሶች ሲሸፈኑና በባክቴሪያ ያ ቦታ የሚዘጋ ከሆነ ብጉር ይከሰታል። በብጉር ህክምና ጊዜ የሚሰሩ ስህተቶችን እንመልከት። እነዚህ ምንድናቸው? ብጉርን በተለያዩ ኬሚካል ይዘታቸው ከፍተኛ በሆነ የፊት መዋቢያዎች፣ የፊት ማጽጃዎች ማጽዳት፣ አልኮልነት ባህሪ ባላቸው የፊት መዋቢያዎች ፊትን ማጽዳት፣ ሌላኛው ደግሞ የጸረ ባክቴሪያ ባህሪ ባላቸው የተለያዩ ክሬሞች ፊትን ማጽዳት ምንድነው የሚያደርገው? ቆዳ ላይ ያለውን ህዋሶች እንዲጎዱ ያደርጋል።